ምጥ ያለቀኑ እንዲመጣ የሚያደርጉ ዋና ዋና ሁኔታዎች። ሰላም ጤና ይስጥልኝ። ዶክተር ያልፋል አስታጥቄ ይባላለሁ። በኬርላንድ አጠቃላይ ሆስፒታል የማህጸንና ጽንስ ስፔሻሊስት ነኝ። ዛሬ ምጥ ያለቀኑ እንዲመጣ የሚያደርጉ ዋና ዋና ሁኔታዎችን እናያለን። እነዚህ ሁኔታዎች ወባ፣ የአባላዘር በሽታዎች፣ ቂጥኝና HIV እንዲሁም ከማህጸን ጋር ተያይዞ የማህጸን የአፈጣጠር ችግር ዩትራይን አኖማሊ የምንላቸው የማህጸን በር ጽንስን ለመሸከም አለመቻል፣ የማህጸን እጢ ፋይብሮይድ ወይም ማዮማ የምንለው በእርግዝና ወቅት ከዚህ በፊት ምጥ ያለቀኑ መጥቶ የሚያውቅ ከሆነ፣ እርግዝናው ከ2 እና ከዛ በላይ ከሆነ፣ በእርግዝናዎች መሀል ያለው ልዩነት ኢንተርፕሬግናንሲ ኢንተርቫል የምንለው ከ6 ወር በታች መሆን፣ በእርግዝና የመጀመሪያዎቹ 3 ወራት ደም መፍሰስ ካለ፣ የማህጸን ግድግዳ ላይ መጣበቅ ያለበት የእንግዴ ልጅ ከተላቀቀ ቀድሞ፣ እንዲሁም በእርግዝና ወቅት የሚሰሩ ፕሮሲጀሮች ለእንደዚህ አይነት ነገር የማጋለጥ እድላቸው ከፍተኛ ነው። በተጨማሪም ሌሎች ከእርግዝና ውጭ ያሉ ኢንፌክሽኖች ለምሳሌ የሽንት ቧንቧ ኢንፌክሽን ለእንደዚህ አይነት ነገር ያጋልጣል። በኬርላንድ አጠቃላይ ሆስፒታል የቅድመ እርግዝና፣ የወሊድ እንዲሁም የድህረ ወሊድ ሕክምናና ክትትል አገልግሎት ሁልጊዜ የምንሰጥ መሆኑን በተጨማሪም የማህጸን ሕክምና መኖሩን ለመግለጽ እወዳለሁ።